ድግስ ቤት ስትሄድ ያንተ ዋና ስራህ ምንድነው? ቅድሚያ እፈወሳለሁ ከዛስ ቀውጣለሁ ምኑን? ሰርጉና ታስጨፍራለህ? የኛ ሙሽራ በጊዜ ቤት ግባ yes ሴት ነሽ ወንድ ነሽ? ሴት ነኝ። በምን አወቅሽ? እንዴ ምን የሆነ ነገር ነው በቃ ምን የሆነ ነገር ምን ሆነ? በሆነ ነገር ነው ያወቅሽው? ጥሩ ነኝ ወንድም ሆነን በሆነ ነገር ነው ያወቅኩት። እርግጥ ልክ ነሽ። ጥሩ ለሚዲያ የሚመጥን መልስ ነው። አንተ አቡካዶ እየበላ ነው እንደዚህ እሳት ይሆንከው? የእሳት ጊዜ ስለተወለድኩ እኮ ነው። ምን ማለት ነው የእሳት ጊዜ ስለተወለድኩ? የግርግር ጊዜ ስለተወለድኩ። የቱ ግርግር? እኛ ጋር ግርግር ነበር የዛን ጊዜ። እሺ ትንሽ በረድ ሲል ተወለድኩ። ቆይ እቺ ትራስ ልቀይ። አልፈልግም። ለምን መሰለሽ? ራቁትሽ እንዳትሆኝ ውስጥ ልብስሽ እንዳይታይ እኮ። አልፈልግም። እሺ ፋንታርገሽ ሱቅ ብትከፍቺ ምን ትሸጫለሽ? እንዶሚ ምናምን በአሁኑ ሰዓት አትራፊው ምን ይመስልሻል? ሱቅ ላይ የሚያተርፈው አብዱ የእናንተ ሰፈር አብዱ የእናንተ ሰፈር ዱቤ ይሰጣችኋል? አብዱ ዱቤ እናቶች ተሰብስበው ቡና ሲጠጡ እናንተ ህፃናት የት ነው የምትቀመጡት? ኩሽና ማለት አታውቅም? አራቃለሁ ምግብ የሚሰራበት። አዎ ለምን እዛ አስገቡናል? ማየት የለብንም። ምኑን ነው ማየት የሌለባችሁ? እነሱ ሲጠጡ ማየት የለብንም። መስማትስ? የሚያወሩትን ጆሮአችንን እንዳፍናለን። የትልልቅ ሰው ወሬ ህፃን ልጅ ቢሰማ ይጠቅመዋል አይጠቅመውም? ማለት እነሱ ይቻሉበት ቻሉበት እናንተ ወላጆች። እሺ የተወደዳችሁ ዛሬ እንግዲህ ድንቅ ነገር የዶንኪ ቲዩብ ቲም አባላት አዘጋጅተዋል ለመሱድ። በመጨረሻ ምርጥ ነገር እናያለን። እሺ አሁን ሀገራዊ ጥያቄ ላይ ልንደርስ ነው። ፖለቲካ እንግባ። ኧረ እኔ ፖለቲካ እንግባ አላልኩም፣ ሀገራዊ ነው። ሀገራዊ ደግሞ ምንድነው? ሀገራዊ ቲቪ ድንቅ ልጆችን በሀገሬ ቲቪ ለምታዩ ተመልካቾቻችን በሙሉ መልካም የገና በዓል። ግን የት ሄዶ ነው እንደዚህ ሆነው? ቁስል በቁስል ሆኖብኝ መላጨት ነው ያለበት። እሺ ከዛ ተምናቴ ተቀብታ ተጣለ ማለት ነው። በምን? በቶንዶስ ነው። ቶንዶስ ምንድነው? ይሄ የሚለው አይደለም ለዚህ እንጂ ምን ተኮ በስልኳ ሳየችኝ። ምን አንተ ሙች ምን ሳረግ? ጋቢር ትክክለኛ ኮማንዶዎች ስራቸው ምንድነው? ኢትዮጵያን ከፍ ደረጃ ደርሳሉ። ቢኒያም ማን ነው? ቢኒያም እኔ እዚህ እንደምገባ ያመቻቸልኝ ነው። እናመሰግናለን ቢኒያም። ይሄን ደግሞ የሰፋችልኝ እጅግ የሱ እናት ናት። ይሄ ልብስ እናመሰግናለን እጅግ። ስንት ዓመትሽ ነው? 3 ስንት ልጅ አለሽ? እንዴ ልጅ የለኝም እኮ ነው። ዛሬ በጣም ፏ ብለሻል። የት ነው ሻወር የወሰድሽው? ቴዲ አፍሮ ቤት። እንዴት ነው ቴዲ አፍሮ ጋር ጎረቤት ናችሁ? አረ ጎረቤት ቢለብስ ወልዶ። እስቲ በትክክል ንገረኝ፣ ከየት ከተማ ነው የመጣው? ከቴሌቪዥን ጣቢያ። ከየት ቴሌቪዥን ጣቢያ? እኛ ሰፈር ቴሌቪዥን ጣቢያ አለ። እሺ ከዛ ሰፈር ነው የመጣው። ሰፈራችሁ ቴሌቪዥን ጣቢያ ነው የሚባለው? ስንት አይነት ወታደር ነው ያለው? 1 የፖሊስ፣ 2 የኮማንደር፣ 3 ደግሞ የታጣቂ። ጀማሪ ስፖርት የሚሰሩ ሰዎች ገና የጀመሩ ዳምፔል ማንሳት የጀመሩ ሰዎች
እንዴት ነው የሚሆኑት? ይወጣጣራሉ ደግሞ ማለት በቃ እዚች ጋር ሽጉጥ እዚች ጋር ቦምብ በቃ ሁሉንም ነገር ካራረኩ ነው የሚሉት ነው። ትክክለኛ ኮማንዶ የሆኑ ሰዎችስ ሰላምታ የሚሰጡት እንዴት ነው? ትክክለኛ ፍቅርዬ የሚለውን ዘፈን እኔ ለልደትሽ እንደተከፈተ ሰምቼ ነበር። አረ ፍቅርዬ አልተከፈተም እንዴ? ያብዱኪያ ፍቅርዬ ወዬ ወዬ እኔ አለ ወዬ ወዬ እኔ ናፍቄሃለሁ አንገናኝም ወይ ፍቅርዬ ወዬ ወዬ እኔ አለም ወዬ ወዬ እኔ ናፍቄሻለሁ አንገናኝም ወይ ማታ ቦታ ማታ ምረጥ አንድ ቦታ ፍቅርዬ ላይ ቸኩየለ ቦታ እንገናኝ ማታ ፍቅርዬ ናታለ ፍቅርዬ ነው የሚባለው። ሀገር ጠንካራ ሀገር የምትሆነው ክልሎቿ ሲበታተኑ ነው ወይስ አንድ ላይ ሲሆኑ ነው? አንድ ላይ ሲሆኑ። ቤት ውስጥ ልጆች እርስ በርስ ቢጣሉ ከውጪ ለሚመጣ ጠላት ይመቸዋል ወይስ አይመቸውም? ይመቻል። እስቲ ተመልካቹን አስቀውጥኝ። ይዘማታ ነበር ትንሽ ጨለም ብሎ ከምወዳት ልጅ ጋር ነበረኝ ቀጠሮ። ታዲያ ምን ያደርጋል መጣሁ ተናድጄ ከምወዳት ልጅ ስለተዋት ሄጄ አያናድድም ወይ? አረ በጣም በጣም እንደዚህ ከሆነ ሁለተኛ አልመጣም። እኮ የሳንቾ አንድ ዘፈን አለኝ። እስቲ እንስማው። ወይኔ ወይኔ ሳንቾ ተረታን አፌ 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 ለሳስ የሆነ በራስ አፌ ዛሬማ ነግሬያታለሁ የቀረ ይቅር ብዬ ለሳ ያለኝን ሁሉ ብዬ ችንግን ብዬ ብትዋሰስማይ ይገርም ነው። ግን አንተ አሁን በአብዛኛው እየዘፈንክልኝ ያለው የፍቅር ዘፈን ነው። አንተ ለምን ከእድሜ የሚሄድ ዘፈን አትመርጥም? ከእድሜ እኩል እንደኔ አጭር? አዎ ማለት የህፃናት ዘፈን አለ ብዙ። ኡርዬ ዩኒቨርሲቲ ቤት አትሄጂም? ባንክ ቤት ውስጥ አለሽ? ማን ይገዛልሽ? ቴዳ። ቴዳ የቱ? ቴዳ ብራዴ ጠጣል መሪንዳ። አሹቲና ሲሳይ ምንድን ነው የሚሉሽ? የት ነው እኔን ጥሪኝ የሚሉሽ? እዚህኛ እኔና አንተ ሱስነት እኔን ጥሪኝ ይሉኛል። አንቺ ምን ትያለሽ? እንዴ አቦ እናትህ ስንት ልጆች አሏት? አንድ አይሻ፣ ሁለት ኢክራም፣ ሶስት እጃጅን፣ አራት እኔ። ቤት ውስጥ ስንት ሆናችሁ ነው የምትኖሩት? ከዛ ሙሉ ቀን አምስት እዘዲ መድን። ሙሉ ቀን የዘመዳችሁ ልጅ ነው እሷም ታሳድገው። መድን ስድስት ከዛ ፋጤ 7 ረሆ 8 ዋጂ 9 ሆናችሁ ነው የምትኖሩት? እሺ ማን ነው ስራ ያለው ከእናንተ ውስጥ ከ9ኛችሁ ስራ የሚሰራ? እሺ ፋጤ ስራ አላት? ትሰራለች እናትህ? እንጨት፣ ከሰል፣ ሎሚ፣ ብርቱካን ትሸጣለች። ጀግና። የት ስትሄጂ ነው ከንፈርሽን የምትቀቢው? እንዴ ይሄ እኮ ቻፕስቲክ አይደለም ባዝሊን ነው። ባዝሊን ነው? ቻፕስቲክ የምትቀቢው የት ስትሄጂ ነው? እንዴ አንተ ጋር ነው። ሰላም በለኝ እስኪ በጌዲዮኛ። አባምታቴ እንዴት ጌዶኛ ገንደት ጌዶኛ ትችላለህ እያልኩ ነው። ቋንቋ ሳታውቅ ነው እንደ ዝም ብለህ ሰው በአውሮፕላን ሲሄድ ሽንቱን የት ነው የሚሸነው? ሃይላንድ ላይ። እኮ ቀሚስ ተቀዷል። እግዚአብሔርን ማን ቀደደው?
መጠጥ ውስጥ ነበረ ከዛ ቅድድ አለ ራሱ የኔ ቆንጆ እሺ ከዛ ተረተረ የላምበረ አንድ ሰው መጣ እሺ ከዛ ሄደ እሺ አለቀ የሀገሪቱን ፖለቲካ እያመሰው ያለው ማን ነው አሜሪካን We will hunt you down and make you pay. አያ ተቀዷል እ ቸኮሌቱ ታየ ማለት ነው ቸኮሌቱ እንደዚህ ቀደም ታየ ማለት ነው አሁን የምንኖርበትን ቤት ተከራይታችሁ ነው የቀበሌ እኮ ነው ኪራይ ስንት ነው የምትከፍሉት በወር ለጭቃ ሳሎን አይከፈልም ነው እንደናንተ ፎቅ ቢሆን ይከፈል ነበር አራዳ ማለት ምንድነው ያራዳ ልጅ የእናንተ ሰፈር አንደኛ አራዳ ማን ነው ያሬድቱ አባቴ ሃይሎጋ ያልካስቀውታለሁ በኋላ ታስቀውጣለህ እዚህ Nice, thank you. ወይ የሮፍራን ልጅ ሊሆን ይችላል ወይ ሮፍራን ሊሆን ይችላል እንዴት ዊጋርጋ ነው አይደለም ጸጉር ነው ምግብ ይበላል ካልን ኬክ ምንድነው የሚደረገው አብዱ ደና ነው ባለሱቁ ደና ነው ፌመስ ኮንሽ በኋላ ተገናኛችሁ አይደለም ሼኪ ነበር ያለው ሼኪ ነው ያሉት ኢትዮጵያ ሄደ የራሱ ኢትዮጵያ ገብ አብዱ ባለሱቁ ጉራጌ ሀገር ሄዷል ሰሞኑን በነገራችን እና ኢትዮጵያ ውስጥ የራሱ ኢትዮጵያ ገብቶ ነው ወዲናት ወይኔ ተበላ እሻቱ ልጆቹን ያጓጓ ነው በዛች ቺፕስ ለኔ ማምጣልኝ አምሯችኋል ዋንቺፕስ እሺ ለሁላችሁም ዋንቺፕስ ጋብዛችኋል ለቃና ባግል እንዴ እኔማ ዋንቺፕስ ስቀምስ ይቅመሱ ቀኖን ያድሱ ይላል ዋንቺፕስ ስቀምስ ታየኛል እንዴት እንደምነጋ እንዴ ለኔስ ቆይ ላንተ እኮ እኔ እሰጣለሁ ዋንቺፕስ ነጋት በጣም የምትወጂው ምግብ ምንድነው ፓስታ ፍቅር ምስሩን አምጪልኝ እቴቴ ወጥ ነው ምስር ወጥን አያቷ በጣም አጣፍጠው ስለሚሰሩት እቴቴ ወጥ ነው የሚባለው እነሱ ቤት ምስር ወጥ አይባልም ነውር ነው ምስር ወጥ ይባላል አይባልም ምን ወጥ ነው የሚባለው እቴቴ ወጥ ነው የሚባለው በቃ አሰማ ይርጋ ጨፌ ግን ሞተር ይበዛል ሰርግ ሲደገስ ራሱ እኮ በመኪና አይደለም በሞተር ነው ቆይ ሙሽራ መኪና ውስጥ ነው የምትገባ ሞተሩ ላይ ነው ሞተሩ ላይ ሙሽራ እና ገንዘብ ስታገኝ ለማ ምን ታረግላታለህ ፎቅ ቤት ጋዝና አስተዳድራታለሁ ልደትሽ መቼ ነው የተከበረው መስከረም 17 የመስቀል ቀን እና ደመራ በራችሁ በስመአብ ወልድ ምን ነው ሻማኔ ተበር ለልደትሽ የተከፈተልሽ ማትረሺው ዘፈን ናንዬ ወርቅ አልማስ ዜራዋ ናንዬ ናንዋ ወርቅ አልማስ ዜራዋ ቢኒያም ሰናይ ማን ነው በጣም የምወደው ጓደኛ ነው አሁን ግን እንትን ሄዷል ደብረ ማርቆስ ለአንተ ምን ይገዛልሃል አፋፍላለሁ ከዛ ገንዘብ ከሱ ተቀብለህ ምን ታረግበታለህ ለሷ ሰጣለሁ ለናትህ ያቹት ለምዬ እኔ ጌታ እሺ አሁን ከአዲስ አበባ ወደ ጨፌ ስትሄድ ለጓደኞቼ ምን ትነግራቸዋለህ ጨፌን እሱ በጣም የጠየቅ አስፋልት ተሰራ ነው እንዴ አስፋልት የላችሁም እንዴ ወደ ታች ወራድ ስትል አስፋልት አለው ጨፌ እንደምታያት ዳና እንዴት
ብር ስላሌላት አስፋልት ማሰራት አቅቷታል በቂ አስፋልት የለም ጨፌ እኮ በቃ ሰፊ ሳላለ አይደለችም ሰፊ አይደለችም ከዚህ ከዚህ ሄድ አለቀች አዲስ አበባ ካሜራ ሳቀርጽ ነው እንደዚህ ብሎ ቆመም ታዩ ወይ ወንበር ላይ ተቀመጥ ይሄው እንደሱ ማለት እንደሱ አንተም ያዝ የወንድሞችን የልደት ቀን ታውቃለህ የሚባል ነገር ሰምቼ ነበር አረ በሙስሊም እኮ አይከበርም ልደት አይከበርም ለምን ነብይ ይቆጣል የነብይ ልደት ብቻ ነው በሙስሊም የሚከበረው ግን ክርስቲያን ጓደኞቼ ሳያከብሩ የእጄ ኬክ በላለሁ ሆያ ሆይሻዬ የማገራ ማጣኔ ዓለም እባክህን ፍቅር ሰላም ሆያ የበሉ ክርስቲያኖች በሙሉ ሆያ የበሉ ክርስቲያኖች በሙሉ ዳመት ድገምና በአመት ድገምና የአባብዬ እምነት ድገምና በአመት ድገምና